ይህ ልጅ ታውቁታላችሁ ቃሉ ቡቲክ ተብሎ ይጠራል። አንድ ምክር ልሰጠው ፈልጋለሁ። እሱን እናንተ ተመልካቾችም አንድ ምክር ልሰጣችሁ ፈልጋለሁ። ልክ እንደሱ ምሳሌ ይዛችሁ ኢንተርናሽናል እንድትሆኑ አይ ቲንክ ሁላችንም የራሳችን መንገድ አለን ኢንተርናሽናል ምን ሆነበት። መጀመሪያ ለቃሉ ያለኝ ምክር ምንድነው? ቃሉ እንግዲህ የመቀሌ ልጅ ነው ወደ አይደር። እኔ ያው እዛ አካባቢ እዛ ሰፈርም ባልሆን ትንሽ 10 ደቂቃ ራቅ ብዬ ነው ያደግኩትና በጣም ኮርቻለሁ። ኦልሞስት የሰፈሬ ልጅ እንደዚህ ኢንተርናሽናል ሆኖ ሳየው በጣም ትልቅ ደስታ ይሰማኛል። ግን ለቃሉ ትልቅ ምክር አለኝ። ይህ በኦንላይን እየመከርኩበት ያለው ምክንያት በቪዲዮ is because እናንተም እንድታዩ ነው እንጂ በውስጥ መጻፍ ይችላል ነበር፣ ችግር የለውም። እና ቃሉ አሁን በጣም ብዙ ሰዎች ከምታስበው በላይ ያጨናንቀዋል። ከምታስበው በላይ በጣም ብዙ ኮንተንት ክሪኤተሮች፣ በጣም ብዙ ካምፓኒዎች ካንተ ጋር ኮላብ ማድረግ ይፈልጋሉ። ይህ ደግሞ ትልቅ በረከት ነው እንድታቀው። ይህ በረከት መናቅ የለብህም፣ ግን ደግሞ ማገናዘብ አለብህ። ማነው ለጥቅሙ የፈለገ? ኦልሞስት አሁን ያለህበት ደረጃ፣ አሁን ያለፍክበት የበጠስከው መስመር አለ። ያ ምን አድርጎሃል መሰለክ? አሁን ኮንታክት እያደረጉ ያሉ ካምፓኒዎች፣ ኮንተንት ክሪኤተሮች በጣም እንዲፈልጉ አድርጓቸዋል። ግን እነዚህ ካምፓኒዎች አሁን አይጠቅሙም። that's why እምልህ ነገር ምንድነው? ተቻኩለህ ወደ ፕሮሞሽን እንዳትገባ። ኢቭን ለምን 300 ሺህ 400 ሺህ አይቀርብልህም? እውነቴን ነው የምልህ። መርጠህ መስራት ካለብህም መርጠህ መሆን አለበት። ካለህበት ኢንዳስትሪ ጋር ማች የሚያደርግ መሆን አለበት። ካንተ ጋር ማች የማያደርግ ካምፓኒ ጋር እንዳትሰራ። በቃ ሲሪየስሊ ነው የምልህ። የቤት የመኪና የቁሳቁስ የምናምን እቃዎች እንዳትሰራ፣ አያስፈልግህም። በምን ታምር ለምን 300 ሺህ 400 ሺህ 500 ሺህ አይከፍሉም? ትገባህ? መስራት ያለብህ ከማን ጋር ነው? ከፋሽን ጋር ነው። ያ ፋሽንም አጣርተህ መሆን አለበት። ምንድነው? ማን ነው? በደንብ አድርገህ ብራንዳቸው ከኔ ጋር ማች ያደርጋል ወይ? እየሄድኩበት ያለው መንገድ እኔን ኮምፕሊመንት ያደርጋል ወይ ብለህ አውቀህ መሄድ አለብህ። እውነቴን ነው የምልህ። አሁን ባንክ አካውንትህም ላይ 10 ሺህ ብር ቢኖርህም አንተ የሚያስፈልግህ አሁን ፕሮሞሽንና ብር ሳይሆን ትክክለኛ የሆነ ኮኔክሽን ነው። ኢቭን አሁን ማናጀር መቅጠር ካለብህም ማንኛውም ማናጀር እንዳትቀበል። ተረዳኸኝ? ማንኛውም ማናጀር እንዳትቀበል። አንተ የሚያስፈልግህ ማናጀር ማን ነው? ስለ ፋሽን አዌርነስ ያለው፣ ኢንተርናሽናል ኮኔክሽን ያለው፣ በጣም ብዙ ባለሀብቶችን የሚያቅ የባለሀብቶች ኮኔክሽን ያለው፣ እነዚህ 3 ነገሮች የያዘ ማናጀር እንደሆነ ካወቅ that's your manager። ተረዳኸኝ? እዚህ ኢትዮጵያ ያሉ ማናጀሮች አሁን በጣም ኮንታክት ያደርጋል። በእርግጠኝነት አፈራርመው ከራሳቸው ጋር ይይዙሃል በኮንትራት ማለት ነው። ስለዚህ ምንም ነገር እንዳትፈርም። በኢትዮጵያ መንደሮች ውስጥ ተነስቶ የዓለም አቀፍ ታዋቂ ሰዎችን ቀልብ መሳብ የቻለው ወጣቱ ዲዛይነር ቃሉ ጋሻው ወይም ቃሉ ቡቲክ በሶሻል ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ቃሉ ያረጁ ጫማዎችን፣ ቦርሳዎችንና ልብሶችን በመጠቀም እጅግ ዘመናዊና ማራኪ የሆኑ የፋሽን ዲዛይኖችን ይሰራል። የሚገርመው ነገር እነዚህን ስራዎች የሚከውነው ምንም አይነት ዘመናዊ ስቱዲዮ ወይም ውድ ካሜራ ሳይኖረው በአሮጌ ግድግዳ ላይ የተሰቀሉ ቁሳቁሶችን እንደ ግብአት በመጠቀም ነው። የእንግሊዝኛ ቋንቋ ዘፋኟን አሜሪካዊቷን ዝነኛ ድምፃዊት ሲዛ በገጿ ላይ የቃሉን ቪዲዮ በማጋራት አድናቆቷን የገለጸች ሲሆን ሌሎችም ዓለም አቀፍ ታዋቂ ሰዎች የልጁን ጥበብ እያደነቁ ይገኛሉ። አዶናይን ጨምሮ የተለያዩ የሶሻል ሚዲያ አንቂዎች ቃሉን በተለያዩ መንገዶች ለመርዳት እየሞከሩ ይገኛሉ። አንዳንዶች በገንዘብና በቁሳቁስ መርዳት ሲፈልጉ፣ ሌሎች ደግሞ ከዓለም አቀፍ ዲዛይነሮች ጋር በማገናኘት የህይወት ለውጥ እንዲያመጣ ጥሪ እያቀረቡ ይገኛሉ። የቃሉ ታሪክ ስኬት የሚወሰነው ባለን ቁሳቁስ ሳይሆን በውስጣችን ባለው ብቃትና የፈጠራ ጥበብ መሆኑን ለብዙዎች ትልቅ ትምህርት እየሰጠ ይገኛል። ወጣቱ ዲዛይነር ቃሉ ወደፊት ትልቅ ደረጃ ላይ እንደሚደርስና የኢትዮጵያን ስም በፋሽን ዓለም እንደሚያስጠራ በብዙዎች ዘንድ ተስፋ ተጥሎበታል። ሌላ ነገር ደግሞ ቃሉ አሁን የጀመርከው ኮንተንት ስታይል እንዳታቋርጠው፣ እየሰራልህ ነው ያለው። ደጋግመህ ፖስት ማለት ይኖርብሃል። ብዙ ሰዎች አሁን ምክር መስጠት ይፈልጋሉ። ቪዲዮ እንዳታበዛ ቪው ይቀንሳል፣ ሰው ይሰለቸዋል ምናምን ብሎ ሊነግሩ ይሞክራሉ። ይህ ነገር እንዳትሰማ አንተ በምንም ተአምር። ተረዳኸኝ? አጀማመርህ ደግሞ እንዳተው ቪው እየቀነሰ ሲመጣ ሰው እየረሳ ከመጣ ምን ታደርጋለህ? የሆነ ትንሽ አጠፍ ትላለህ። ሌላ አይነት ኮንተንት ትፈልጋለህ እንጂ አሁን ባለህበት ቤት ያ ባክግራውንዱ፣ ግድግዳው፣ ጫማዎቹ አስተካከላቸው፣ ያቺ የምትቆምባት የሆነች እንትን አለች ጠረጴዛ ነገር የምትመስል ትንጥዬ እንጨት፣ እሷም እንዳትተዋት። ከቻልክ እንደውም እሱ ሁሉ በቦርሳ አድርገህ ጠርንፈህ ይዘህ መጥተህ እነሱን ተጠቅመህ ነው መስራት ያለብህ። ተረዳኸኝ? ሰርቶልሃል። የሆነ ቅመም አለው። እሱ ቅመም እንዳትተወው ነው የምልህ።
ኢቭን የቪዲዮ ኳሊቲም ላይ ቅመም አለው ራሱ ታውቃለህ፣ ቅመም አለው። ሃምብል አጀማመር ላይ እንደሆንክ ያሳያል። ስለዚህ እንዳትተው። እሱ ነገር እየቀነሰ ከመጣ መስራት ካቆመ ነው ትንሽ ትዊክ የምታደርገው። ስለዚህ አንተ የሚያስፈልግ የፋሽን ማናጀር፣ የባለሀብቶችን የሚያውቅ ኢንተርናሽናል ኮኔክሽን ያለው ማናጀር ብቻ ሳይሆን የኮንተንት ማናጀር የሚያስፈልግሃል። ኮንተንትን የሚረዳ ቫይራሊቲ የሚያውቅ እንዴት ቫይራል ሆነ መቀጠል እንዳለብህ የሚያውቅ ሰው የሚያስፈልግሃል። ተረዳኸኝ? የሚመራህ ማለት ነው። እነዚህ ቪዲዮዎች ስራ፣ እነዚህ ቪዲዮዎች በዚህ ሰዓት ፖስት አድርግ፣ እንደዚህ ፖስት እንዳታረግ፣ ከነዚህ ሰዎች ጋር ተገናኝ፣ ከነዚህ ሰዎች ጋር እንዳትገናኝ እያለ ጋይድ የሚያደርግ ስራው እሱ ብቻ የሆነ አንድ ሰውም ያስፈልጋል። አሁን ያለህበት እይታ በጣም ብዙ ሰዎች በነፃ ካንተ ጋር መስራት ይፈልጋሉ። ልንገርህ፣ ሳትከፍላቸውም ለምን ጥቅም እንዳለው ያውቃሉ ለራሳቸው ማለት ነው። በዚህ ሰዓት ካንተ ጋር መስራት የማይፈልግ ኮንተንት ክሬተር የለም። ተረዳኝ? ከራሴ ጀምሮ እኔም ከኔ ጋር ብትሰራ በጣም ደስ ይለኛል። ሲሪየስሊ፣ ለምን አንተ የምታገኘው ጥቅም አለ፣ እኔም የማገኘው ጥቅም አለ። ህይወት እንደዛ ነች፣ በመጠቃቀም ነው። ተረዳኸኝ አይደለ? እና ለአንተ ጥቅም ሳያቀርቡ ለጥቅማቸው ብቻ የሚጠሩ ሰዎች ግን ከነሱ ተገንዝበህ አስተውለህ እንዳትቀርባቸው ልል እፈልጋለሁ። ተመልካቾቼ ደግሞ ከቃሉ ቡቲክ ምንድነው የምትማሩት? መማር ያለባችሁ አውትሳይድ ኦፍ ዘ ቦክስ ማሰብ ነው። እኛ ካደግንበት ከተማርነው ከተነገርነው ነህ ከተባልነው ወጣ ብለን የራሳችን የሆነ ቅመም እንፈልግ ህይወት ላይ ሜቢ ዛሬ እስኪ ዲዛይነር ለመሆን ልሞክር፣ ዛሬ እስኪ ፈረስ ለመጋለብ ልሞክር፣ ዛሬ እስኪ ግጥም ልጻፍና ላምብብ፣ እስኪ ራፐር ለመሆን ልሞክር፣ እስኪ ዘፋኝ ልሁን። አዳዲስ ነገሮችን ኤክስፕሎር ማድረግ ያለመን ነው አድርገነው የማናቅ ብዙዎቻችን ተደጋጋሚ ተመሳሳይ ነገር በየቀኑ ህይወታችን በቃ የምንኖራቸው ነገሮች አሉ የሚሰለቹ። እነሱ ነገሮች እያደረግን አዲስ ነገር መጠበቅ ደግሞ የማይሆን ነገር ነው። ስለዚህ አዲስ ማንነት መገንባት ከፈለግን የድሮ ማንነት መሞት አለበት። ካስፈለገ በየወሩ በጣም ካስፈለገ ደግሞ በየቀኑ ራሳችን የመቀያየር መብት አለን። ይህ ልጅ ምንድነው ጤነኛ አይደለም እንዴ እስከምንባል ድረስ የዛኔ አንዷ ማንነት የኛ ማንነት ትሆናለች። አንዷ ማንነት ከኢትዮጵያ ሰንጥቃ አልፋ በአፍሪካ በዓለም ሙሉ እኛን የምታስተዋውቀን ትሆናለች ማለት ነው። እወዳችኋለሁ። ከቃሉ ቡቲክ ይህን የተማርኩት እናንተም ተማሩበት። ቃሉ ቡቲክ ምጠይቅህ ማገናዘብህን ጨምራውን ኮራበል በራስህ ተማመን። because አስተዳደጋችን አውቀዋለሁ ራስን ዝቅት እንድታረግ እንድታሳንስ ያረጋሃል። ርካሽ የሆነ ብርን ካሲሉ ለመቀበል ትጓጓለህ። እኔ ስላለፍኩበት ነው እየነገርኩ ያለሁት። እንዳትሰማ 10,000 ባንክ አካውንት ላይ ይዘ በኮኔክሽን ብቻ ሰው የሚያገዘው እየመጣ በውስጥ እየታገዝክ ብትወጣ ይሻለኛል። እኔ ፕሮሞሽን ሰርተ ብር ከምታገኝ 500,000 ምናምን ማለት ነው። እወድሃለሁ። መልካምን ሁሉ እመኝልሃለሁ። ፒስ። በአሜዚንግ በሆኑ የልብስ ዲዛይኖቹ በጣም ኢንተርናሽናል እየወጣ ያለ በጣም የሚገርም ኢትዮጵያዊ ልጅ ነው እና ይሄንን ልጅ እንርዳው በሚል የተጀመረው ነገር በጭራሽ አልተመቸኝም። እኔ ማለትም በቃ ስልክ እንስጠው ገንዘብ እንስጠው ምናምን የሚል የራስን ብራንድ ይበልጥ የማሳደግ ጉዞ ነው እንጂ ለልጁ ይሄ ነገር ብዙ የሚጠቅመው ነገር ያለ አይመስልኝም። እኔ እንደማስበው ይሄንን ልጅ ማገዝ የምንችለው ከተቻለ ከኢንተርናሽናል ዲዛይነሮች ጋር ማገናኘት ለሱ ትልቅ ህይወቱን ሊቀይር የሚችል ነገር ማድረግ ነው እንጂ እዚህ ጥቃቅን ነገሮችን ማድረግ የራስን ብራንድ ማሳደግ ነው እንጂ ለልጁ ምንም የሚረባ ነገር አይደለም ይሄ።